ባለፈው ሳምንት በሰራሁት ቪዲዮ ላይ ስለ ታይሮይድ ግላንድ ምንነት፣ ስለሚመረቱ ሆርሞኖች ጥቅም እና ታይሮይድ ሆርሞን በሰውነታችን ውስጥ ሲበዛ ስለሚከሰቱ በሽታዎች በስፋት አይተናል። በዚህ ሳምንት ደግሞ የታይሮይድ ሆርሞን ሲያንስ ሰውነታችን ላይ የሚመጡ በሽታዎች ምን ምንድን ናቸው፣ የህክምና አማራጮች ምንድን ናቸው፣ እንዴት ማወቅ ይቻላል የሚለውን እናያለን። አብራችሁኝ ቆዩ። ለዚህ ቻናል አዲስ ከሆኑ ደግሞ ቻናሉን ሰብስክራይብ ያደርጉ። የታይሮይድ ሆርሞን በሰውነታችን ውስጥ ሲያንሰን ኦልሞስት ሙሉ በሙሉ ማለት በሚቻል ደረጃ አብዛኞቹ የሰውነት ክፍሎቻችን ስራቸው በጣም የተቀዛቀዘ ወይም ስሎ ይሆናል ማለት ነው። ስለዚህ ብዙዎቹ ምልክቶች እነዛ የሰውነት አካል ክፍሎቻችን በበቂ ሁኔታ ስራቸውን መስራት ካለመቻላቸው ጋር ተያይዞ የሚመጡ ናቸው ማለት ነው። ከእነዚህ ውስጥ በመጀመሪያ ደረጃ ላይ የምናገኘው ቆዳ ላይ የሚፈጠሩ ለውጦች ናቸው። ይህም ቆዳችን በቂ የሆነ ላብ ማመንጨት ስለማይችል ብዙ ጊዜ ደረቅ ይሆናል፣ ነጣ የማለት ባህሪ ይኖረዋል። እንዲሁም ፀጉር በቆዳችን ላይ የሚኖሩ ፀጉሮች የመነቃቀል፣ የመሰባበር እንዲሁም አንዳንድ ጊዜ የተወሰኑ ቦታዎችን እየመረጠ የመመለጥ አይነት ነገር ሊኖር ይችላል ማለት ነው። የቆዳ ቀለምም እንደዚሁ መጥፋት ነገር ሊኖር ይችላል እና ቪቲሊጎ የምንለው አይነት ምልክቶች ሊታዩ ይችላሉ። ሌላው እግሮቻችን አካባቢ እብጠት ነገር ሊኖር ይችላል። ይሄ የሆርሞኑ መጠን ማነስ በጣም እየከፋ ሲሄድ ወደ አይን እንዲሁም ሌሎች የሰውነት ክፍሎች ላይ ሊዛመት ይችላል ማለት ነው እና ይሄ ከኩላሊት የጉበት ወይንም የልብ ችግር ጋር ተያይዞ ከሚመጣው እብጠት በተለየ መልኩ በጣታችን ጫን ብለን ስንይዘው ወደ ውስጥ ስምጥ የማለት ወይም የመጎድጎድ አይነት ባህሪ ብዙ ጊዜ አይኖረውም ማለት ነው። በዛ መለየት እንችላለን። ሌላው በሶስተኛነት የምናገኘው ደግሞ የደም ማነስ ሊኖር ይችላል። ይሄ ሄሞግሎቢን አነስተኛ ሊሆን ይችላል፣ ምክንያቱም በቂ የሆነ የቀይ የደም ሕዋሳት ስለማይመረቱ ማለት ነው። ሌላ ከዚሁ ጋር ተያያዥነት ያለው ከአተነፋፈስና ከልብ ጋር በተገናኘ የትንፋሽ ማጠር፣ ከፍተኛውን የድካም ስሜት፣ በቂ የሆነ የአካል ብቃት እንቅስቃሴ ማድረግን አለመቻል ሊታዩ ይችላሉ ማለት ነው። አንጀታችን አካባቢ ደግሞ የምግብ መፈጨት ወይም የእንሽርሽሪት የምንለው ሲስተም በጣም ስሎ ስለሚሆን በእሱ ጋር ተያይዞ የሆድ ድርቀት ሊኖር ይችላል ማለት ነው። ሴቶች ላይ ደግሞ በአብዛኛው ከሚታዩ ምልክቶች መካከል የወር አበባ ፍሰት መጠን ማነስ፣ እንዲሁም አንዳንድ ጊዜ የወር አበባ መጠን መዛባት፣ እንዲሁም እድሜው ከመድረሱ በፊት ሙሉ በሙሉ የወር አበባ መቅረት ሊታዩ ይችላሉ ማለት ነው። እነዚህ አይነት የሆርሞን ማነስ ምልክቶች ኖረው ታካሚው ላይ ብዙም ያን ያህል ምልክቶቹን ተቋቁሞ እየኖረ እያለ ግን ተጨማሪ አይነት ኢንፌክሽን አደጋ ወይንም ሰውነታችን በጣም ቀዝቃዛ ለሆነ ኢንቫይሮንመንት በሚጋለጥበት ጊዜ ላይ በጣም ከፍተኛ አደጋ የሚያመጣ ራስን የመሳትና መንቃት ያለመቻል ኮማ የምንለውን አይነት ችግር ሊፈጠር ይችላል። ይህም በሕክምና አጠራሩ ሚክሴዴማ ኮማ ይባላል። ወደዛ ደረጃ ሊሸጋገር ይችላል ማለት ነው። ለዚህ ለታይሮይድ ሆርሞን መቀነስ ከሚያጋልጡን ችግሮች መካከል ዋናው የአዮዲን እጥረት ነው። በባለፈው ቪዲዮ ላይ እንዳየነው ከሆነ ለታይሮይድ ሆርሞን መመረት አዮዲን ዋነኛ ግብአት እንደሆነ አይተናል እና የዚህ የአዮዲን እጥረት በሚኖር ጊዜ ላይ በቂ የሆነ የታይሮይድ ሆርሞን እንዳይመረት ያደርጋል። ይሄም ዓለማችን ላይ በጣም ኮመን የሚባል የተለመደው አይነት የሆርሞን እጥረት እንዲከሰት የሚያደርግ ችግር ነው። በሁለተኛ ደረጃ የምናገኘው ደግሞ የታይሮይድ ግላንድ ላይ የራሳችን የሆኑት ነጭ የደም ሕዋሳት በሚያመርቷቸው ኬሚካሎች ምክንያት እንዲሁም በቀጥተኛ እዚህ ታይሮይድ ግላንድ ላይ በሚያደርሱት ጉዳት አማካኝነት የታይሮይድ ግላንድ መጠኑ እየቀነሰ እና ስራው እየቀነሰ እንዲሄድ የሚያደርጉበት ይሄ አውቶ ኢሚዩን ታይሮይዳይትስ ወይንም ሃሺሞቶ ታይሮይዳይትስ የምንለው አይነት በሽታ አለ ማለት ነው። ሌላው ለእንቅርት ወይም የታይሮይድ ሆርሞን መብዛት ተብሎ የሚሰራ ሰርጀሪ፣ ለካንሰር ሕክምና ተብሎ የሚሰጥ የጨረር እንዲሁም ለሌሎች ከዚህ ውጭ ለሆኑ ሕክምናዎች የሚታዘዙ መድኃኒቶች የታይሮይድ ሆርሞን መጠን እንዲቀንስ ሊያደርጉ ይችላሉ። ታዲያ እነዚህ ምልክቶች ያለበት ሰው ወደ ሕክምና ተቋም በመሄድ ከደም ላይ በሚወሰድ ናሙና የቲኤስኤች፣ ቲ3 እና ቲ4 ምርመራዎችን በማድረግ የሆርሞን መቀነስ መኖር አለመኖሩን በቀላሉ ማረጋገጥ ይቻላል ማለት ነው። የሆርሞን ማነስ መኖሩ ከተረጋገጠ ደግሞ ሕክምና አለው። እሱም ታይሮክሲን የተባለ መድኃኒት በመውሰድ የሆርሞኑን መጠን እንዲስተካከል ማድረግ ይቻላል። ተጨማሪነት ደግሞ እንደደረሰው የጉዳት አይነት እና እንዳሉት ሌሎች ተጓዳኝ ችግሮች ጋር ተያይዞ ተጨማሪ ሕክምናዎችም ሊሰጡ ይችላሉ። ከዛ መድኃኒቱ ከተጀመረ በኋላ ደግሞ ቢያንስ በየ2 ሳምንት አካባቢ ምርመራ እየተደረገ የሆርሞኑ መጠን ወደሚፈለገው ደረጃ እየተሻሻለ ነው ወይስ አይደለም የሚለውን ማረጋገጥ ይፈልጋል።
ሆርሞኑ በጥሩ ደረጃ ላይ ከሆነ ረዘም ባለ ጊዜ ውስጥ ምርመራዎቹ እየተደረጉ ክትትል ማድረግ ያስፈልጋል። የሚኖራችሁን ማንኛውንም ሀሳብ፣ አስተያየት ወይንም ጥያቄ ካለ በኮሜንት ላይ አሳውቁኝ እና ይህንን አካውንት ሰብስክራይብ በማድረግ ላይክ እና ሼር በማድረግ ይሄ መረጃ ብዙ ሰዎች ጋር እንዲደርስ እንድትረዱኝ